ፍቅር ወዬ ለምን አባዬን አስተዋውቄ ከዛ ለምን አብረን አንኖርም? እኔ አንቺን አግብቶ መኖር ጠልቼ ነው አይደለም። እስቲ አስቢው ግን በዚህ በኑሮ ውድነት እኔና አንቺ ተጋብተን እንዴት ብዬ ነው ማኖርሽ? እንዴት ብዬ ኑሮ እንደምታየው ነው አናት ወጥቷል። እንዴት ብዬ አኖርሻለሁ? የኔ ውድ ያንተ ማለት እኮ የኔ ነው፣ የኔ ማለት ደግሞ ያንተ አይደል? ተይ የኔ ፍቅር ተይ፣ እንደዚህ አትበይ። እኔ ከአባትሽ ጋር አታነካኪኝ፣ ከአባትሽ ጋር አታነካኪኝ። አባትሽ በጣም ብዙ ኃላፊነት ያለባቸው አገር ለማስተዳደር የሚተጉ ሰውዬ እኔና አንቺ ተጨምረንባቸው አግዙን ብለን መጠየቅ ነውር አይደለም ነው? ለአንዱ ሀብታም ያጋባኝና ከዛ አንተም እርፍ ትላለህ። ለምን እንደዚህ ትያለሽ እንዴ? እኛ ራሳችን ለፍተን ጥረንግረን አንኖርም እንዴ? የምን ሰው ላይ ትከሻ ላይ ደባል መሆን ነው? ነይ አሁን ደናመሻ አባዬ። ምነው ልጄ ደህና አደርክ አይሻልም? አልመሸም? ትራንስፖርት ቋጥቼ ነው። የት ሄደሽ? ጓደኛዬ ቤት ነበር። ሴት ወይስ ወንድ? አረ ሴት። አንቺ እንዲያው አንድ ቀን እንኳን እኔ የምልሽን እሺ ማለት ያቅትሻል? ኧረ ተይ ልጄ ተይ ተይ። እንዴ ስንት ሰው እየጠየቀኝ የማይመጣ ሰው አይነት የለም። አንቺ ግን አንዱንም እሺ ብለሽ ተቀበለሽ አታውቂም። እንዴ ቆይ ምንድን ነው ሀሳብሽ አንቺ? አባዬ እኔ እኮ የራሴ የምለው ሰው ስላለኝ ነው። የት አለ? አምጪዋ፣ አምጪና እናውራ። አዎ ወግ ማረጌን ልይበት ሰርግ ደግሰን። እንዴ ኧረ ተይ ልጄ ተይ። እንደ አባትም እንደ እናትም ሆኜ እኮ ነው ያሳደጉሽ። ኧረ ተይ ተይ፣ ስሞትልሽ ልጄ ተይ። ኧረ ተይ። እሺ አባዬ ነገ አመጣውና አስተዋውቃለሁ። እሺ እሺ። የኔ ፍቅር እኔ እኮ በጣም ነው የምወድሽ። እኔም እኮ በጣም ነው የምወድ። አባዬ ደግሞ በገባ በወጣ ቁጥር አግቢ እያለ ጭቅጭቄ ስለሆነ አንተን አስተዋውቅና እርፍላለሁ። እና እሺ አሁን እሳቸው ፊት ስንቀርብ ምን ልንላቸው ነው? የኔ ፍቅር እኔም ከጎንህ አለሁ። ስለዚህ ነገ ጧት ወስድና አስተዋውቃለሁ። እሺ ጋሻው እንዲፍራው የዚህ ድርጅት ባለቤት ነኝ። እሺ ተገኝ ይባላል። ነጋዴም አይባልም ግን ያው እቃዎች እገዛለሁ፣ እሸጣለሁ፣ ቤት አሻሽጣለሁ፣ መሬት አሻሽጣለሁ። ደላላ ደላላ። በዚህ ስራ ነው ልጄ ልታኖራት የምትፈልገው? አዎ አባዬ ተጋግዝልኝ። ቆይ አንቺ ዝም በይ። እንዲያውም ውጪ አንዴ እሱን ላው እኔ የምልህ ትቆጥባለህ? ቁጭ ትላለህ? አይ ያው የኔ ስራ ተባራሪ ስለሆነ ለመቆጠብም ቁም ለመጣልም አይመችም። አሁን ግን ያው ኢየሩስ ስለመከረችኝ ወደፊት አስቤያለሁ። አካውንት ውስጥ ስንት ገንዘብ? የትኛው አካውንት? ስንት አካውንት ነው ያለ? ያው እኔ በተንቀሳቀስኩባቸው በሄድኩባቸው ቦታ ሁሉ ያው ክፈት ሲሉኝ ስከፍት ክፈት ሲሉኝ ስከፍት ብዙ ነው የከፈትኩት። ክፈት ሲሉ ስትከፍት በቃ ክፍታፍ ሆነ ቀረ ማለት እኮ ነው። እሺ በአጠቃላይ አካውንቶች ውስጥ ያለው ሲደመር ስንት ይሆናል? ጠቅላላ ሲደመር 100,000 ምን አላት እንዴ? ትዳር ለመመስረት እኮ አይበቃም እኮ እንዴ? ኧረ 100,000 አላልኩም። 1,000 ምን 1,000?
በ1000 ብር ልጄን ምን ልታረጋት ነው አንተ? 1000 እኮ ዘይት እንኳን አይገዛም እኮ። ዘይት እኮ አሁን ነው የተወደደው እንጂ ድሮ እኮ 250 ነበረ። ደግሞ ፍቅር ካለ ይበቃል። ለማንኛውም እኔ ልጄ ተጎሳቁላ እንድትኖር አልፈልግም። እስቲ ለማንኛውም ነገ በዚህ ሰዓት እንድትገኝ። እሺ አብረን እንመጣለን። በሰዓቱ እገኛለሁ። አዩ አዩ፣ አቤት አቤት። ና እስቲ እባክህ። ደግሞ ምን ሆነ ነው? ኧረ እባክህ ጭንቅ ብሎኛል። ያለሁበትን ጭንቅ እኔ ነኝ የማውቀው። እባክህ ተወኝ። ምን ነው ትናንት ቋፋተር ጃሳሉክ እንዴ? ኧረ እኔ እንጃ። ዛሬ ቀጥሮኛል። እባክህ ምን ሊሉኝ እንደሆነ አላውቅም። ዝም ብለህ እኮ ነው የምትጨናነቀው። ወደድካት እንጂ አልወለድካት። ዲ ምን ማለት ነው? እሷ ለእኔ ምን ማለት እንደሆነች አልገባህም ማለት ነው? እባክህ ዝም ብለህ ነው የምትጨናነቀው። እንደውም ና ዛሬ ፏ ብለን እንምጣ። ኧረ ና እባክህ እስቲ ተወኝ በእናትህ። አንተ ደግሞ ቆይ ምንድን ነው የቆየው? ቆየሁ አይደል? በጣም ይቅርታ። እንትን የማሳየው ቤት ነበረኝ። እዛ እሱን ለማሳየት ሄጄ ሰዎቹም ትንሽ ዘገዩብኝ። እነሱ ጋር ስደዋውል ምናምን በቃ ለዛ ነው ያረፍኩት። ቆይ ደግሞ ምንድን ነው ጠጣን እንዴ? ትንሽ ፀሐዩ አናቴን በሳኝ። ፀሐዩ ፈረስ እንቅልፍ ሲለኝ ነቃ ልበል ብዬ እኮ ነው። ሁለት ሲንግ በቃ እሺ አሁን እንግባ። ቁጭ በል። ምን አረፈዳችሁ? ትራንስፖርት አጥተን ነው አባዬ። ማርፈድ የስንፍና ምልክት ነው አይደለም እንዴ? እውነት ነው። ማርፈድ የስንፍና ምልክት ነው። እንደውም ይሄን አባባል ስሰማ አንድ ትዝ የሚለኝ ነገር ምንድነው፣ ሁልጊዜ የተማርኩበት ትምህርት ቤትን አስታውሳለሁ። ገና ጠዋት ተነስተን ስንሄድ ውጭ ግድግዳው ላይ በሩ ላይ በትልቁ ማርፈድ የስንፍና ምልክት ነው የሚል ተለጥፎ ዘበኛው ግድግዳው ላይ አንተ ትጠጣለህ እንዴ? መጠጥ እንዲህ ሲሸተኝ ራሱ ራሴን ነው የሚያመኝ። በጣም መጠጥ አልወድም። ለማንኛውም አንቺ እሱን አንተ ደግሞ እሷን በትዳር ዓለም ለመተሳሰር እንደምትፈልጉ ደርሼበታለሁ እና ለትዳራችሁ ታማኝ መሆናችሁን ማረጋገጥ ይኖርብኛል። ስለዚህ አዲስ ሕግና ደንብ አውጥቻለሁ። በዛ ሕግና ደንብ የምትተዳደሩ ከሆነ ትዳራችሁ ዘላቂ መሆን አለመሆኑን ማረጋገጥ ይኖርብኛል። እንዲህ አባዬ ምን ሕግ ነው? እሱን ስታነቡ ትደርሱበታላችሁ። እንቃችሁ አልገባኝም። ማለት እንዴት የኔና የእሷ ፍቅር በሕግ ነው የሚመራው ማለት ነው? ይህ አዲስ ያወጣሁት ሕግ አንተም እሷም ምን ያህል ለትዳራችሁ ታማኝ መሆናችሁን ማረጋገጥ ስላለብኝ እንግዲህ ለጊዜው ደግሞ በአንደኛው መኖሪያ ቤት አብራችሁ ትኖራላችሁ። ቀስ በቀስ ብዬ ደግሞ አይቼ ለትዳራችሁ የሚሆነውን ነገር አስተካክላለሁ። እሺ? ግን ይህን ሕግና ደንብ የማታከብሩ ከሆነ የሁለታችሁም የፍቅር ግንኙነት፣ የትዳር ግንኙነት ሀሳቡ ራሱ ይቆማል። ጨርሻለሁ። አሁን መሄድ ትችላላችሁ። ይሄማ አይሆንም፣ በፍጹም አይሆንም። ይሄማ አይሆንም፣ የማይሆን ነገር ነው። ምንድን ነው? ተመልከች እስቲ። ሁለቱም በወጣላቸው ፕሮግራም መሰረት ይሰራሉ። ቤት ያጸዳሉ፣ ልብስ ያጥባሉ፣ ምግብ ያበስላሉ ይላል። እንዴት? ታዲያ ምን ችግር አለው? ፍቅር
እንዴት ችግር የለውም? አባዬ እኮ እኔ አንተ እንዳግዝህ አንተ ደግሞ እኔ እንድታግዘኝ አስቦ ነው የጻፈው። አግዝሻለሁ፣ ታግዥኛለሽ። ግን ምንም ምግብ ማብሰል እንደማልችል እያወቅሽ ምንም እኮ ችግር የለውም። ምግብ ማብሰል ትለምደዋለህ። አረ ቀላል ነው። ጥሩ ነው። ምን ጣጣ አለው? ጥሩ ነው። ትለምደዋለህ። እንዴ አባዬ ደግሞ አበዛው። ይሄን አልቀበለውም። ምንም አትቀበዩ። ልብስ በማሽን ማጠብ የተከለከለ ነው። በፈረቃ ልብስና ብርድ ልብስ ማጠብ አለባችሁ። የጉልበት ስራ ተራ በተራ መስራት አለባችሁ ይላል። ታዲያ ምን ችግር አለው? ልክ ናቸው እኮ ልክ ናቸው። ልብስ በማሽን ሲታጠብ እኮ መብራት ይቆጥራል፣ የውሃ ፍጆታ ይቀንሳል። አንዱን በአንዱ እያለቀለቁ ዝም ብሎ እዚህ ማደበስበስ ይቀራል። ልክ ናቸው። ምን አጠፉታል እንዴ? እኔ እኮ አይደለም ብርድ ልብስ የራሴን ልብስ እንኳን አጥቤ እኮ አላውቅም። እውነት አጥብሽ አታውቂም? በማሽን ስለሚታጠብልሽ ነው እስከዛሬ ድረስ አይደል? እንደው በእጅ ብታጥቢ ብታይ እውነት በጣም ቀላል እኮ ነው። ቀላል በተለይ ብርድ ልብስ ሲታጠብ ብታይ እያጠብሽ አሳይሻለሁ እንዴት ቀላል እንደሆነ። እያሾፍክ ነው? አባትሽ ናቸው እንጂ እኛ ላይ እያሾፍ ያሉት። ከአባቴ አናት ላይ ውረድ። አባትሽ ራስ ላይ ነው እንዴ ያለው? ሶፋ ላይ ነው ቁጭ ያልኩት። ራስሽ ይፍረስ። ወይ ይሄ በጣም ግራ ነው የገባኝ። እኔ የምልሽ ግን ሰውዬሽ ጤነኛ ናቸው እንዴ? ምንድን ነው እዚህ ማንም ጓደኛም ሆነ ዘመድ በጥገኝነትም ሆነ በእንግድነት እዚህ ቤት መካለል የለበትም መምጣት የለበትም ይላል። ምንድን ነው ይሄ? ለምን ታዲያ ይሄ ምኑ ያስደነግጣል? እንዴት አያስደነግጥም? ከሰው አይደል የተፈጠርነው? ዘመድም ጓደኛ መምጣት የለበትም ማለት እኛ እስር ቤት ነው እንዴ ያለ ነው? ምን ማለት ነው ይሄ? ጓደኞችስ ቢሆኑ ዛሬ አንተ ቤት ነው መንቀመው ልንመጣ ነው ቢሉኝ ምን ልላቸው ነው? ህጉ አይፈቅድም ትላቸዋለህ? አረ ህጉ አይፈቅድም እላቸዋለሁ። ያንቺስ ጓደኛ ቢሆኑ? የኔ ጓደኞች አይቀሙ። ያንቺ ጓደኞች ስለማይቀሙ ይመጣሉ፣ የኔ ስለሚቀሙ አይመጡም። እውነትሽን ነው። ህግ ነው። ለእኔም ለአንቺም እኩል ነው መስራት ያለበት። እንደውም እዚህ ህግ ላይ ካነበብኩት 25% ብቻ ነው የተዋጠልኝ። ሌላውን አልወደድኩትም። ሂጂና ለአባትሽ ንገሪያቸው። ምንም የጣመኝ ነገር የለም። ያው ለነገሩ እኔም ያልተመቼ ብዙ ነገር አለ። ስለዚህ ሂደን እናውራው። ማንን? አባቴን። ታዲያ እኔ በሰው ቤት ምን ጥልቅ አድርገኝ? አባትሽ ለአንቺ አይቀርቡም? ያንቺ ወላጅ አባት አይደለም? አንቺ ነሽ ሄደሽ ማናገር ያለብሽ። እንደው ሰውዬው ፖለቲከኛ ስለሆኑ ፍቅርን ከፖለቲካ አንጻር መቃኘት ግን አግባብ ነው? ይሄ ሁሉ ህገ ደንብ አብሮ ለመኖር ነው ለማፋታት ነው? ምንድን ነው የሚያስቡት ሰውየው? ለነገሩ ተቃዋሚ ፓርቲ ናቸው። ነገሩን ሁሉ በኔጌቲቭ ነው የሚወስዱት። አይሰራም ባያቸው። ልጁ አልወደደውም። ማኒፌስቶ ማነው? ማኒፌስቶ አይደለም ያቀረብክልን ውል አይደለም ደግሞ ይሄ ሰነድም አይደለም መተዳደሪያ ደንብም አይደለም። ምንድን እንዳቀረቡልንም ራሱ ግራ ገብቶናል። ቤተ ዘመድ አይመጣም፣ ጓደኛም አይመጣም። ምን ሊያደርጉን ነው? ይስተካከል ባያቸው ይሻላል እንጂ ይሄ ለፍቅር አይደለም ለመፋታትም ከባድ ህግ ነው። ያው ይሄ ህግና ደንብ ሳይሆን ይሄ ፍርደ ገምድልነት ነው። ፍርደ ገምድልነት ነው። ምንድን ነው ይሄ? አንተ ማን ስለሆንክ ነው እኔ ያወጣሁትን ህግና ደንብ ፍርደ ገምድል ነው የምትለው? አንተ ቀፎ። እኔ ብቻ አይደለሁም ጋሼ፣ የገዛ ልጅዎትን ህጉ አልተዋጠልኝም፣ ጉሮሮዬ ላይ ነው አለችኝ። ምን ላድርጋት? ውሃ ስጣት፣ ታወራርድበት። ቤቶትን እያወቁት በሳምንት አንድ ቀን ለሚመጣ ውሃ እሱም ባዶ ቤት ሰጥተው ውሃ ስጣቱ ከየት አምጥቼ ነው ሰጣት? ትሰማኛለህ? በዚህ ህግና ደንብ አልገዛም ብለህ ከእሷ መለያየትህ ይኸው እንዴት ደስ እንደሚለኝ ታውቃለህ? ደስታውን አልችለው። እንዴት ማለት? እንዴት ማለት ይለኛል እንዴ? እችን አንድ ፍሬ ልጅ አንድ ልጄን፣ እችን ቆንጆ ልጄን ማንም እጅን ስሞ ነው የሚወስዳት። ምን
ዛሬ ደግሞ ምን ሆነሻል? ፊትሽ ልክ አይደለም። ባክሽን በጣም ጨንቆኛል። እንዴት አይጨንቅሽ? እኔ ራሱ ባንቺ ቦታ ብሆን አይደለም መጨነቅ ጨርቄን ጥዬ ነው ማብደው። አባዬ ግን ምን አስቡ እንደሆነ አላውቅም። ብቻ ሳስበው ካሁኑ በጣም ጨንቆኛል። እርግጠኛ ነኝ አባትሽ የሆነ ነገር ሳያስቡና ሳይቀምሩማ ይሄንን ነገር አላደረጉትም። እኔና ተጊ እኮ ተዋደን ተፋቅረን ነው አብረን የምንኖረው። ብቻ ጠርጥሪ፣ የሆነ ነገር ሳያስቡማ እቺን ነገር አላደረጓትም። አይ አባዬ እንኳን ከኔ ደብቆ ምንም ነገር የሚያደርግ አይመስለኝም። እነዚህ ፖለቲከኞች ቀመር ያጡን ባክሽ። ቀን ከሌት መች ይተኛሉ ስለሱ ሲያስቡ። ለማንኛውም ቢሮ ገብቻ አውርቼው መለሳለሁ። እንሂድ። የፍቅር አምላክ አንቺ ጋር ይሁን ጓደኛዬ። ምንድነው ያሉኝ? ኧረ እንደው ኧረ በፈጠሮት እንደው ጋሼ ኧረ እባክዎትን እኔና እሷ እኮ በጣም ነው የምንዋደደው። በጣም ነው የምንዋጋው አትልም? መጅራስ ኧረ የፈለጉትን በሉኝ። ስድብ አይደለም፣ ስድብ ያደግኩበት ነው። ምን ብርቅ አይደለም፣ ላይ አይለጠፍ በሉኝ የፈለጉትን። ግን እችን ልጅ ከሌላ ሰው ጋር ለማጋባት የሚያደርጉትን ጥረት አቁሙ። እንደው በፈጠሮት እንደው በእግዚአብሔር ይጆታለሁ ድጋሜ እንዳይደግሙት። ስንቱ ሀብታም ሲለምነኝ እንደነበር ታውቃለህ? አልነገረችም? ከሀብታም እስከ ታዋቂ ሰው ስትለምነኝ ነበር እኮ። ፈጣሪ ለእኔ ሲላት ነዋ፣ ለእኔ ሲያቆያት እምቢ አለችው። ስለምንዋደድ ነው። ይህን እንኳን አይተውንም። ምን አለ ቢተውን? ምኞቴ መናኛ ሆኖ መናቀረ እናንተን የመሰለ የድህነት ታፔላ ላይ ጣላት። እንቅፋት የሆንክነት ሽኮኮ። በሰጠው መተዳደሪያ ደንብ የምትተዳደር የምትመራ ከሆነ ትችላለህ። አለበለዚያ ቤቴን ለቀህ መውጣት ብቻ ነው። ልጄንም መተው ነው ያለብህ። ኧረ እዛ ድረስ አዳረስን። እኔ ከዚህ በኋላ ለእሷም ሳይሆን ለእርሶም ስለ እኖራለሁ። ለእኔም እሺ፣ መጀመሪያ ለራስ ኑር። ጅምር የሰው ጅምር ጅማት ነህ እንጂ ምንድን ነው ጅምር? እሺ፣ ሌላ የሚያዙኝ ነገር አለ? አዎ፣ ሂድና አሳምናት። እሷም በዚህ መተዳደሪያ ደንብ እንድትተዳደር ንገራት። እሺ ካለች፣ ከሰማችኝ እሞክራለሁ። ካልሰማችሁ ሁለታችሁም ተያይዛችሁ ቤቱን ለቃችሁ መውጣት። ሳምናታለሁ፣ እነግራታለሁ። ሂድ። ትሰሚያለሽ? እኔ እንደ ፖለቲካ ፓርቲ መሪነቴ አድሎ የሚባል ነገር አልወድም፣ አልፈልግም። እኔ መቼ አይደለህ አልኩኝ? ኧረ ከዚህ በላይ ምን ልትይ ነበር? የምሰራቸው ነገሮች አሉ። ይሄ ግን ግማሹ ግን የማይሰራ ነው። ቀንስልኝ፣ እንዴት በዚህ ተዳድራለሁ እያልሽ አይደለም እንዴ? ቀንስልኝ እያልሽ አይደል እንዴ የመጣሽው? እሺ፣ ሳታስወጣ አትሊስት ቀንስልኝ። እንዲያውም ትሰምኛለሽ? ይኸው ለአንድ ትዳር አስፈላጊ ሆኖ ካገኘው አስቤ አሰላስዬ አድሬ ውዬ ወሳኝ ነገር ካገኘው ይሄ ነገር የሚጠቅም ነው ብዬ ካመንኩበት እንዲያውም ሌላ ህግ እጨምራለሁ። ጭራሽ ሌላ? አዎ፣ ሌላ የሚተገበር ህግ። እኔ እስከማውቀው ድረስ ህግ ከወጣ ወጣ ነው። መጨመርም ሆነ መቀነስ እኮ አይቻልም። እኔ እስከማውቀው ድረስ ደግሞ የማይቀነስ የማይሻር የማይጨመር የማይሸረሸር ህግ የመጽሐፍ ቅዱስና የቅዱስ ቁርአን ቃል ብቻ ነው። አሁን ሂጂና ህጉን ያክብረሽ ትሰራላችሁ። አሰሩ ሂጂ፣ ለሱም ንገሪው። ሂጂ ወደ ቤትሽ ቀጥይ። ጭራሽ የባልና ሚስት መተዳደሪያ ደንብ ወጡ። አንተ መተዳደሪያ ደንቡ ነው እንደ የደነቀህ? ዛቻና ፉከራቸውስ? ዛቻና ፉገራም የሰራቸው ጸባይ ነው። ገና ምሽ ፎከሩብህ ቻለው። ምን ማለት ነው ዛቻና ፉከራ ማለት? ኧረ ምን ማለት ነው ማለት? ስራቸው ፖለቲከኛ ናቸው አላልክም እንዴ? እኮ ታዲያ ስራቸው ፖለቲከኛ ነው። ታዲያ ከኛ ፍቅር ጋር ምን ያገናኛል? ይገናኛል። ለምሳሌ አክቲቪስትና ፖለቲከኛ ነው አይደለ? በፌስቡክ በዩቲዩብ በየሚዲያው 24 ሰዓት ሙሉ ሲፎካከሩ አይደለ እንደሚሉት እኮ። ታዲያ ፎካከሯ። ይሄ ለኛ ፍቅር ምን ይጠቅማል? እዛው ሄደው የሚፎካከሩበት ቦታ አይፎካከሩም እንዴ? እኔ ግን ሳስበው የመተዳደሪያ ደንብ ያወጡት እናንተ ላይ ለመሞከር ይሆን እንዴ? እናንተ ላይ ለመሞከር? እኛ ላይ ሞክረው የት ሄደው ሊተገብሩት ነው? ሞኝ ነህ እንዴ? ስልጣናችሁን ከያዙ በኋላ ህዝቡ ላይ ነው ይሞክሩበት። ስለዚህ ከነሱ መተዳደሪያ ደንብ ለማምለጥ ምን ብናደርግ ነው የሚሻለው? ምንም ማምለጫ መንገድ የላችሁ። አርፈህ የታዘዝከውን ነገር ብቻ ማድረግ ነው። ፈተናም ሊሆን ስለሚችል ደግሞ እሷን ማዝነክ እንዳታጣት።
በቃ እሷንም ደግሞ የታዘዘችው እንድታደርግ ማስገደድ ነው። ሌላ ምንም አማራጭ የለም። ይኸውልህ ውዴ፣ እሺ አሁን ማንም አያየንም ብለህ መዘናጋት የለብንም። እሺ እሺ፣ ምን አማራጭ አለን? ከዚህ ውጪ ሌላ አማራጭ የለንም። አባትሽን ግን በጣም የታዘብኳቸው፣ በጣም ታዝቢያቸዋለሁ። ቆይ ምን አደረገ እሱ? እንዴት ምን አደረገ? ገና ለገና ቤት ሰጥቻለሁ፣ መቋቋሚያ በር ሰጣለሁ ብለው ይሄን ሁሉ መተዳደሪያ ደንብኛ ላይ ያውጃለሁ። እኛ መሞከሪያ ነን። አይጥ አደረጉን እኮ። አባቴንማ ለኔ አታመው፣ ህጉም አይፈቅድ። ይበል። እኔ ምን አማራጭ አለኝ? ይሄን ከመናገር ውጪ ሌላ አማራጭ የለኝም። ህጉ ይላል አይልም፣ እኔ እዛ ውስጥ ምን አገባኝ? ህጉ ይላል። ህግ እያለን እኮ ነው። እህት ጉዳይ ነው። እሺ አሁን አታማር፣ ወደ ኪችን ግባ። ምን? ወደ ኪችን ግባ። ምን ልሰራ ነው ወደ ኪችን የምገባው? ምግብ ለማብሰል ነው። እኔ ነኝ ምግብ ማበስለው? አይ እኔ ነኝ እንጂ ማበስለው። ያንተ ተራ ነው። እሺ ቆይ አሁን ቀድመሽኝ የገባሽው አይደል? እዚህ ቤት ተቀምጠሽ ሶፋ ከምታጎደጉጂ፣ ንብረት ከምታባክኝ፣ ተቀምጠሽ እዚህ ከምትዘፈዘፊ ገብተሽ አሰሪም ምን ችግር አለበት? ሰርተሽ ብትጠብቂኝ ምን ችግር አለው? መብቴ እኮ መሰለኝ። የኔ ተራ እኮ አይደለም ቁጭ ባል መተኛት መብቴ ነው። ችግር የለውም፣ ሰራለሁ። ምግብ መስራት አይደል ችግር ቀላል፣ ሰራለሁ። ወንድ ልጅ እንደዚህ ሲዋረድ አይቻልም። ግን አንድ ነገር ልንገርሽ፣ የማልችለውን ነገር አልሰራም። የምችለውን እሰራለሁ፣ የማልችለውን አልችልም። በቃ እንደዚህ የማታረግ ከሆነ ደግሞ ለአባዬ ነው የምነግረው። ንገሪያቸው። ምን ያደርጉኛል? ለአባትሽ ብትናገሪ ከህጉ ውጪ አለ ተላለፍ፣ ህግ ደንብ ተላለፍ። በህግ ነው የምንመራው፣ በህጉ ነው የምንሄደው። አልሰራም፣ የምችለውን እሰራለሁ። አለቀ። ይሄ ነው አይደለም እናንቺ የሚያግባባን? ንገሪው። ይቅርታ ንገሪያቸው። ኧረ ፍቅር ተቃጠልኩ። ነይ ሽንኩርቱን ክትፊልኝ። ምን አልከኝ? ተቃጠልኩ፣ ነይ ክትፊልኝ። አይዞህ ትለምደዋለህ፣ ቻለው። እሺ ስለጣው እንደዚህ የተቃጠልኩ ስከትፎማ ይገለኛል። ቆይ እንደው ባልከትፎስ እንዲሁ ቢጨምረውስ? ቆይ ባይከተፍስ እንደዚሁ ቢጨመር? አቺ ፍቅር ኧረ ፍቅር ተቃጠልኩ። ነይ ሽንኩርቱን ክትፊልኝ። እጄን አስታጥበኝ። ለዛሬ ባይታጠቡ ምን አለበት ክብርት? አስታጥበኝ እኮ አልኩ። እሺ
እንቁላል? እንቁላል የፈረንጅ ነው። ቢጫ ሆነብሽ። ይህ ከላይ ያለው ደግሞ ሽንኩርት ነው። ሼፉ እኔ ነኝ። መልካም እራት። ቆይ ይሄ ሽንኩርት በደንብ አይከተፍም? ስለጣው ያፈሰስኩትን እንባ ብታየው። ለመክተፍማ ምን ሊሆን እንደምችል አስቢው። ይሄንንም እኔ ሆኜ ነኝ እንደዚህ ያደረኩት። ምን ነው? እንቁላል በማታ ይበላል። ለምን? ጨጓራ ስለማይፈጭ። ታዲያ ጨጓራ ካልፈጭ ወፍጮ ቤት ወስዶ ማስፈጨት ነው። እንግዲህ እኔ አልበላም። ለምን ማበየው? እኔን ያመኛል አልበላም እኮ አልኩ። ይኸውልሽ ሴትዮ፣ እኔ ሆን ብዬ አይደለም ይሄንን የሰራሁት። የምችለውን ሰራው በቃ። አንቺም የቀረበልሽን መብላት አለብሽ። ይሄ የቤቱ ህግና ደንብ ነው። አባትሽ ያወጡት ህግ ነው። በህጉ መሰረት መተዳደር አለብን። እኔ ሰርቻ ቅርብ ያለው፣ አንቺ ደግሞ የምትችይውን ያህል በልተሽ ቀሪውን እመልሳለሁ። እኔ አልበላም። ለምንድን ነው ማበየው? ሰው የለፋበትን ነገር ለምንድን ነው ማበየው? ህግማ አክብሪ። በህግ አይደል የምንተዳደረው? አበይ አልበላም። እኔ ከደሙ ንጹህ ነኝ። እኔ ከደሙ ንጹህ ነኝ። ይኸው እንደ ጲላጦስ። ከዚህ በላይ ይኸውልሽ ህፃን ልጅ አይደለሽም። እንደዚህ ባንቀልባ ላዝልሽ ከዚህ በኋላ ያው ምንድን ነው? ምን እየሆንክ ነው? ምን ሆናለሁ? ሚስቴን አቅፌ መተኛት አማረኛ። በቃ አማረኝ። ሲያምረኝስ? ሲያምር ይቀራልሽ እንዳታስበው። ለምንድን ነው የማላስበው? ደንቡ አብሮ ማደር አይቻልም ይላል። ደንቡ አሁን አያዩን። አብረን ብንተኛ ምን አለበት? እየሰማኸኝ ነው? አሁን ከክፍል ይውጣልኝ። እኔ የገዛ ሚስቴን አቅፌ መተኛት መብት የለኝም? ለዚህ ህግ የለውም? ለዚህ ደንብ የለም? እሱን ሂድና ጠይቀው። አሁን ውጣልኝ። እሺ እወጣለሁ። አንቺ ተኝተሽ ደሪ፣ እኔ እዛ እወጣለሁ። ችግር የለውም። ግን ስሜት የሚባል ነገር አለ። የስሜትም ጡር አለሁ። እሺ በአንቺም ይደርሳል። ስሜት አብ ግድ የለም። አንቺ ተኝተሽ ደሪ፣ ግድ የለም። እኔ ወጥቼ እዛው አድራለሁ። ወዴት ነው? ቁርሴስ? ለካ ትበያለሽ። እሺ ከዚህ በፊትም ከዚህ በኋላም በልተሽ የማታውቂው አሪፍ ቁርስ ይኸው። ይሄ እኮ የማታ እንቁላል ነው። አዎ የማታ እንቁላል ነው። ሞቅ አድርጌዋለሁ። ሽንኩርቱንም አውጥቼዋለሁ። ለካ ማታ የተናገርሽው ነገር ትክክል ነው። እንቁላል ማታ አይበላም፣ ጠዋት ግን ይበላል አለ። እራቴን ሳልበላ አደርኩኝ። ቁርሴንም ሳልበላ አልውልም። ስለዚህ ሌላ ቁርስ አዘጋጅተህልኝ ና። አልሰራም። የሚስማማሽን ራስሽ ሰርተሽ መብላት ትችያለሽ። እኔ የምችለውን አቅርቤያለሁ። በቃኝ። እንደውም አሁን የማሻሽጠው ቤት አለ፣ ልሄድ ነው። አረ ነው፣ በራስህ ጊዜ ወጥመድ ውስጥ ገብተሃል። እሰራልሃለሁ። እሺ ምን ቁርስ? አልበላም። እኔ ስራ አለብኝ እናቴ። ታየኛለህ። አረ ከባድ ነገር ውስጥ ከተውናል። ያንን የመሰለ ፍቅር ወደ ጭቅጭቅና ወደ ብጥብጥ ተቀይሯል። በቃ አላልኩም? ሰውየው ለመጪው ምርጫ የሚተገብሩትን እናንተ ላይ እየተገበሩ እየሞከሩባችሁ ነው። በጣም ነው የጨነቀኝ። አሁንስ ሀሳብ ሆኖብኛል። ምኑ ነው ሀሳብ የሆነብህ? ዛሬ ተረኛ እሷ ነች። እርግጠኛ ነኝ ቤት ስገባ ትበቀለኛለች። ቆይ ለምን ሁሌ እንደዚህ ከምትጨቃጨቁ ለምን አትስማሙ? ወይ መስማማት! እንዴት ብለን ነው የምንስማማው? እልህ ተጋብተናል እኮ። ልንገርህ፣ ወደድክም ጠላክም ሁለታችሁም አንድ ካልሆናችሁ ሼባውን አታሸንፉት። ወይ አንድ መሆን
አንድ መሆን የማይታሰብ ነው። እሷ እኮ ለአባቷ ነው የምታደለው። ቆይ ለምን አታስረግዛትም? ብታረግዝ እኮ ከአባቷን ፈተና ተገላገልክ ማለት ነው። እሱማ በምን እድሌ አልጋ ላይ ጌታን እኮ ነው የምናድረው። እንደዛማ ቢሆን በምን እድሌ። ቆይ ይሄን ማድረጉ ለምን አስፈለገ? እንዳላረገዝ እኮ ለጥንቃቄ ነው። እና ይሄን ስታረጊ እሱ ደስ ይለዋል? አይ አባዬ እንዳላረገዝ ቃል አስገብቶኛል። እኔ ደግሞ እሱን ማሳዘን አልፈልግም። እና የአባትሽን ቃል ለማክበር ስትይ ፍቅረኛሽ ቢጣላሽስ? አሁንም እኮ አንድ ላይ ነን እንጂ ተለያይተናል። ደግሞ ቆይ ትላንት ላደረገው ነገር ዋጋ ይከፍልባታል። እንዴ እንደኔ ግን ቢቀርብሽ ይሻላል። ከበቀል ፍቅር ይበልጣል። በቀል ያራርቃል እንጂ ያቀራርም። ቢሆንም ትላንት ላደረገው ነገር እበቀለዋለሁ። ዛሬ አንቺ ትበቀያለሽ፣ ነገ ደግሞ እሱ ይበቀልሻል። ይሄ መበቃቀል እያደገ ይሄድና ነገ ወደ መለያየትና ወደ መጣላት ያመራል። ቢሆንም እኔ መበቀሌን አልተውም። ይምጣት ብቻ። ለመሆኑ ሰዓትን አይተዋል? ይቅርታ የኔ እመቤት፣ እኔ ሴትና ሰዓት ማየት አልወድም። ቆይ እንዴት ነው የሚያደርግህ? እንዴት አደረገኝ? በህጉ መሰረት ማምሸት አይቻልም። ሲሆን አብረህ ነው መዋል ያለብህ። ምን ማለት ነው? ያለ ስራ ካንቺ ጋር እዚህ ሙሉ ቀን ቁጭ እንድል ነው የፈለግሽው? ምን ታካብዳለህ? ድሮ 24 ሰዓት አይደል ከጎኔ የነበርከው? በደህናው ዘመን ነው ድሮ ያኔ። አሁንማ በህግና በደንብ ታጥረን እንዴት ይሆናል? ይኸውልህ እየሰማኸኝ ነው? ወደድክም ጠላህም እዚሁ ከኔ ጋር ትውላለህ። ካልሆነ ደግሞ እዛው ባመሸበት ታድራለህ። ምን እያስፈራሽ ነው? ከፈለግሽ አሁንም ተመልሼ መሄድ እችላለሁ። አረ እሺ ጥሩ፣ ያው መንገዱ። መጀመሪያ ግን ራቴን በልቼ ነው። ራት አቅርቢልኝ። ራት የእጅዋ ክፍት መቤት አይን ያላመጣም። ከፈለክ ራስ ታጠብ። ችግር የለም። እኔ የስራ እጅ ስለሆነ ውሃን ብታመጪ ታጥቦም አይጸዳም። ዝም ብዬ እበላለሁ። ችግር የለም። ምንድን ነው? ራት ፍርፍር? ራት ፍርፍር አይሆንም ያለህ ማን ነው? ፍርፍር እንዴት ራት ይሆናል? ተፈረፈረ እንጂ እኮ እንጀራነቱን አልቀየረም። መጀመሪያ ደረጃ ሲጀመር ፍርፍር እንደማልወድ አውቀሽ ነው አይደለ ራት ፍርፍር የሰራሽው? በቀል ነው ያዝሽው? በቀል እየተበቀልሽኝ ነው? በህጉ መሰረት የምንወደውንም የምንጠላውን ነገር መብላት አለብን ይላል። ይሄ ነገር ወዴት እየሄደ ነው? አልገባኝም። ነው ራት ፍርፍር ነው ብለሽ የሰራሽውን ይሄንን የእንጀራ ገንፎሽን አንቺ ቢዩ እኔ እንዲች ብዬ አልነካት። ለምን አትበላም? አልበላም። ራት ፍርፍር ወጣት ያንፈራፍች። ተነስ፣ የመጋደም ነው። ተነስ፣ የመጋደም ነው። ተነስ። አንቺ ያምሻል እንዴ? ምንድነው ደግሞ? ምን ተፈጠረ? ይኸውልህ
ወፍጮ ቤት ሄደህ ጤፍ አበጥረህ አስፈጭተህ ይዘህ ትመጣለህ። ማን ነው የሚያበጥረው? ማን ባዩ ነው? እኔ እንኳን ጤፍ ፀጉሬን ራሱ በቅጡ አበጥሬ አላውቅም። ማንም ሰው ከእናቱ ወር ተምሮ የወጣ ሰው የለ። እና እኔ ላበጥር? እሱ ይገርምሃል እንዴ? ራስን ተሸክመህ ይዘህ የምትመጣው። ስንት ኪሎ ነው? ኪሎ ያሳስብሃል? ይዘህ መጥተህ ራስን የምታቦካው። እንደ ሴትማ ቁጭ ብዬ ሊጣላ ቦካ። እሱን እናያለን። ምንድነው አንተ ሰውዬ እያመጣህ የምትከምረው? ምን ስታዩ የሚሸጥ ይመስላል? የሚታጠብ ነው። ይሄ ሁሉ ልብስ እኔ ላጥብ ነው? አይ እኔ ነኝ የማጥበው። ምንድነው ደግሞ ይሄ በገተ ጃኬት? ቆሻሻል። ሙልጭ አድርገሽ ጠቢው በደንብ አድርገሽ። ጭራሽ አጣቢ አድርገህ ቀጠርከኝ አይደል? አረ እኔ ሳበጣሪ ሆኜ ነው ላበጥር የምሄደው? ካልሲዎችን በደንብ እያሸሽ ጠቢ። ወይ ደግሞ ያንን ጫማ መጣልሻለሁ። ሶሉ በደንብ እየታሸ መታጠብ አለበት። እሺ አይዞሽ፣ አይዞሽ፣ በርቺ። እሺ መልካም አጠባ ይሁንልሽ። የት ልትሄድ ነው? ምን ፈለግሽ? ወፍጮ ቤት ልትሄድ ነው? አብሬ ነው የምመጣው። ምን ትሰሪያለሽ ወፍጮ ቤት? እኔ እንጃ አላምንም። እመጣለሁ። እመኝኝ፣ ማበጠሩ የኔ ስራ አይደለ? አበጥረዋለሁ። ቆንጆ አድርጌ አበጥርልሻለሁ። እስኪ እጄን እሺኝ። ምን? ቆይ ምን አለበት አሁን ብታሸኝ? ጓያይሽሽ ጾታ ቀይሬ ወፍጮ ቤት ሄጄ አበጥሬ አስፈጭቼ አብኩቼ ጋግሬ አብልቼ ሰው አድርጌ ጭራሽ ያንቺን እጅ ነሽ? ቆይ እኔስ ያንተን ልብስ ቲሸርት፣ ብርድ ልብስ አጥባል እንዲህ ዋልኩት። ምን ችግር አለ አሁን ብታሸኝ? በተራሽ አባትሽ ያመጡት መዘዝ ነው። በተራሽ የሥራ ክፍፍል አውጥተው በሕግና በደንብ መርተው አስቀምጡልሽ። አንቺም በተራሽ እኔም በተራይ እና ታዲያ ምን ላድርግሽ? እንደገና ተመልሼ ከድካም ወጥቼ እጅሽን ልሽሽ ደክሞኛል። እስማ ለአንቺም አልተባለ ለስማ በእናትህ እሺ። በእናትህ አትበይ፣ በእናትህ አትበይ። ተይ። አሁን ምን ሆንኩ ብለሽ ነው? አሁን እቺ ልብስ አጠብኩ ብለሽ አሁን አምጥሽ አሁን ምን ሆነ? እንዴ አንተ ቀስ አድርግ እንዴ! ቀስ አድርግ። ሁለት ወዳ ሆነ ምን እናት ቆይ አታው ምንድን ነበር የተነጋገርነው? አልተነጋገርንም። አንቺ ያረግዝሽ ማለት እኮ አባትሽ ከዚህ ህግ አውጥተው የምንፈልገውን ነገር ያደርጉልናል። አልተነጋገርንም። ከአባቴ ህግ ለመውጣት ብዬ ያለቅልውለድ ምን ችግር አለው? ማን በቅድና በሂሳብ በዓላማ ምናምን ሲወለድ አይተሻል? ሁላችንስ ዝም ብለናል የተፈለፈልነው። ሁሉም ነገር በጊዜው ነው የሚሆነው። እግዚአብሔር ባለቀን ይሆናል። ይኸውልሽ እኔ ለእናቴ አንድ ነኝ፣ ብቸኛ ልጇ። አንቺ ያረገዝሽ ማለት ለእናቴም ደስታ ነው። አባትሽም ይሄ ዝባዝንጌው ከወጣ ህጋቸው ውስጥ መላቀቂያ ይሆነናል። ፈጣሪ ባለቀን ይሆናል። ቆይ ነው የሚለው ከኔ ተደብቀሽ እርግዝና መከላከያ ትወስጃለሽ እንዴ? ትወስጃለሽ? ንገሪኝ፣ አትደብቂኝ። ከኔ ትውጫለሽ እንዴ? መጣሁኝ ሰኒን አግኝቻት። ደህና ዋል።
ምን ያደረጋችሁ ነው? አይታይሽም? ኳስ እያየን ነው። ህግ እኮ ሰው ይዞ መምጣት አይቻልም ይላል። አንቺ ለምን ጓደኛሽን ይዘሽ መጣሽ? ስለኔ ጓደኛ አይመለከትም። ስለኔም ጓደኛ አይመለከትሽማ። ምንድነው የምትጨቃጨቁ? አንተ ዝም በል፣ ያናገረህ የለም። ድምጻችሁን ቀንሱ እንዴ! ዝም በይ አንቺ። ስለኛ ድምጽ ምን አገባሽ? ይሄው አባትሽ ባመጡት ጣጣ ነው የሁሉ ነገር የተፈጠረው። የገዛ ጓደኞቻችንን እንኳን አጣናቸው፣ አስቀየምናቸው። የአባቴ ጥፋት አይደለም፣ ህግ ባለማክበር ነው ችግሩ እየተፈጠረ ያለው። እስቲ አስተውይ። አባትሽ ባወጡት ህግ ለመተዳደር ስንል እኮ እየተራራቅን ነው፣ እየተጣላን ነው። የገዛ ጓደኞቻችንን እንኳን እያጣናቸው ነው። በዚህ ሁኔታ የምንቀጥል ይመስልሻል? እኔ እናንተ መኖር ያለብን በወጣልን ህግ መሰረት ነው። ጥሩሽ። አንድ ነገር ግን ልንገርሽ፣ እኔና አንቺ አብሮ ከማደር ወደ አለማደር እየተሸጋገርን ነው። በዚህ ከቀጠልን ደግሞ ወደፊት አብሮ ከመኖር ወደ አለመኖር እንቀጥላለን። ገብቶሻል? ከመፎክር ታዲያ አታደርገው? እና አንተም ከጓደኛ ጋር ባለክበት እሷን ይዣት የመጣሁት ትላንት ማታ ለተፈጠረው ነገር መፍትሄ ማምጣት ከቻልንና መነጋገርና መግባባት የምንችል ከሆነ ብንነጋገርበት ብዬ ነው። መጀመሪያ ትላንት በተፈጠረው ነገር በጣም ይቅርታ። እሺ፣ እኔንም ይቅርታ። እስቲ ዝም በይ አንቺ። ልጨርስበት የጀመርኩት ወሬ ጥልቅ ትላለች እዚህ። ይኸውላችሁ እኔና እሷን ለማስማማት ጊዜው አልፏል። ዝም ብላችሁ ነው የምትደክሙት። እኛ እኮ ከተለያየን ቆይተናል። አንድ ቤት ስለምንኖር ነው እንጂ ከተለያየን ቆየን። አያችሁት አይደል? ከትላንት ጀምሮ ስለመለያየት ነው የሚያወራው። ከፈለገ ጥንቅር ብሎ ሁሉም ነገር ሊቀር ይችላል። እሺ፣ ከመች ጀምሮ ነው ያን ከመሰለ ለሌሎች ምሳሌ ከሆነ ፍቅራችሁ ወጣችሁት? ምን አይነቱ ሰይጣን ቢገባ ነው ማለት? ተው እባክህ። ሰይጣን በሌለበት አትወንጀለው። ሰይጣን በእኛ መሀል አልገባም። እና ምንድን ነው የገባው? አባቷ፣ የገዛ አባቷ ያወጡት ህግና ደንብ ነው እኛን እያበጣበጠን ያለው። የአባቴን ስም አታንሳ እንዴ! እዩ ምን ሆነሻል? ለምን ስለ አባትሽ ብቻ ትቆረቆሪያለሽ? ስለ ፍቅርሽም ተጨነቂ። እኔ እኮ መቆርቆር ፈልጌ አይደለም። አባቴ ይሄን ያደረገው ስለኔና ስለሱ እኮ አስቦ ነው። እና እንደዚህ ካሳሰባችሁ ለምን አንድ ላይ ተስማምታችሁ አሰሩ? ፈተናዎቹ እኔና እሷን የሚያግባቡ ሳይሆን የሚያበጣብጡ ናቸው በጠቅላላ። አባቷ የዋዛ መሰሉ እንዴ? አውጥተው የሰጡን ህግ እኮ የሚተገበር እኮ አይደለም። እኛን ለማበጣበጥ ካልሆነ እንዲህ አይነት ህግ እንኳን ለቤተሰብ እንኳን ለባለ ፍቅረኛሞች ለሀገርም አይረቀቅ እንደዚህ። እሺ እንደዛ ከሆነ እኛ ተነጋግረን መፍታት የማንችለው ከሆነ ለምን አባቷ ጋር ሄዳችሁ አትነጋገሩ? እንደሱ ከማድረግ ይልቅና አባታቸው ጋር ከመሄዳቸው በፊት ለምን ሁለቱም አብረው ተስማምቶ አይሰሩ? ማለቴ ህግና ደንቡን ትተው ልብስ ማጠብ ካለባቸው ማጠብ፣ ምግብ ማብሰል ካለባቸው አንድ ላይ ሁሉም ነገር አንድ ላይ ማድረግ ነው። እሱ ጥሩ ሀሳብ ይመስለኛል። ሁለታችሁ ተግባብታችሁ የምትሰሩትን ከሰራችሁና ከተግባባችሁ ጥሩ፣ ካልሆነ ግን ከዛ በኋላ አባትሽ ጋር ሄዳችሁ እንደሚሆን ታደርጋላችሁ። ቆንጆ ነው አይደል? ቆንጆ ሹሩባ ሰራት።
ምን ያስቅሻል? የባለፈው ሽንኩርት እዚህ እያለ አሁን ባለፈው ሽንኩርት ነው እንደዚህ የሚያስቅሽ? ሽንኩርት ተከተፈ አልተከተፈ እንቁላል እሱ ይገባ ምን ችግር አለ? እኔ እኮ በጣም ነው የምወድ። ምንም እኮ በጣም ነው የምወድሽ። ቆይ ለምንድን ነው ታዲያ የምንጣላው? ምን አውቃለሁ። እልህ ነው እንጂ እንደዚህ የሚያደርገን እኮ ሁሉን ነገር እየተመካከርን ብናደርገው እዚህ ደረጃ እንደርስም ነበር። ከዚህ በኋላ ግን አባዬ ያወጣልን ህግ ትተን በራሳችን እንለወጣለን። እሺ እሺ። እኔ ፍቅር አርጎት ነው። እንደዛ ከሆነ የሽንኩርቱንም በደንብ እየከተፍኩ ጨምራለሁ። እንደባለፈው የሽንኩርት ጓጓላ አላበላሽ። ያሽ የኔ ፍቅር ወይ እንደው ደፈርከኝ አትበይኝና አባትሽ ለምንድን ነው እንደዚህ ህግና ደንብ የሚያበዙት? የፖለቲካው ተጽዕኖ ነው? አይ እሱ ብቻ እኮ አይደለም ችግሩ፣ የእናቴም ጉዳይ ነው። የእናቴ ጉዳይ? አንቺ በአያት እጅ ነው ተቀማጥለሽ ያደግሽው። ስለ እናትሽ አንድም ቀን ስታወሪ ሰምቼሽ አላውቅም። ምንድን ነው የእናትሽ ጉዳይ? እናትና አባቴ ገና በተዋወቁ በ3 ወራቸው ነበር የተጋቡት። ከዛ ግን የእናቴ ጸባይ እየተለወጠ መጣ። በምን ምክንያት? አባቴ በእናቴ ጸባይ ምክንያት ታጋሽ መሆን ነበረበት። ምክንያቱም እኔን አርግዛ ስለነበር። ከዛም እኔን ከወለደች በኋላ ይባስ ብላ ውጭ ማደር ጀመረች። እንዴት? ከዛማ በቃ ተለያዩ። ጉድና ጅራት ከወደ ኋላ ነው አሉ። የሰው ልጅ ጸባይ እኮ እያደር ነው ጉዱ የሚወጣው። በጣም ያሳዝናል። እኔ ችግርሽን መች ተረዳሁልሽ ታዲያ? እኔ ይህንን ሁሉ ታሪክ የታቅልሻለሁ። አይዞሽ አይዞሽ፣ እሺ ፍቅር አይዞሽ። እንዴ አባዬ መታል እንዴ? ምን ነው እንደዚህ ከሳሽ? ምን ሆነሽ ነው? አትበይም እንዴ? ደህና ዋልክ? ስማ አንተ ልጄን በሰዓቱ ምግብ እየሰጠሃት ነው? አረ እሰጣታለሁ። በሰዓቱ ነው እንደዚህ የከሳችሁ? አረ በሰዓቱ ነው የምበላው። አሁን ወደ ውስጥ ገባ፣ የምትወደውን ቡና ላፍላለች። አይ አልገባም፣ ከአባሎቼ ጋር ስብሰባ አለብኝ። ይልቅ የመጣሁበትን ጠይቃችሁ እስቲ። ለመሆኑ ሰጠኋችሁን ደንብ እያከበራችሁ ነው? በደንብ። እሺ፣ ለጊዜው የልምድ ልውውጥ እንዲሆናችሁ ባልና ሚስቶች ይመጣሉ። እዚህ ከኛ ጋር ሊኖሩ? አዎ፣ ለጊዜው እዚህ ቤት ነው የሚኖሩ። ቆይ አባዬ ይህን ማድረጉ ለምን አስፈለገ እንዴ? መብቴ መሰለኝ እኮ። መብታቸው ነው። መቼ ነው የሚመጡት? ሴትዮዋ በኋላ ትመጣለች። ወንድየው ግን ክፍለ ሀገር ለስራ ስለሄደ ማታ፣ አለበለዚያ ደግሞ ጠዋት ሊመጣ ይችላል። እሷ ካለች ይደርሳል። ለማንኛውም ከነዚህ አዲስ ሙሽሮች የተሻላችሁ ሆናችሁ መገኘት አለባችሁ። እሱ ሰላም ይግባ እንጂ ችግር የለም። እሷም ከመጣች ያለውን ጉዳይ እሷ ስለምትነግረው ችግር የለም። ታዲያ አይገቡም? ልሂድ እቸኩላለሁ። ስብሰባ አለብኝ ከአባሎቼ ጋር። ግቡ። አንድ ሲኒ ቡና፣ ያቺ የምትወዷት ቡና። አሁን ልሂድ። ምን ነው ቆማዬ? ልግባ፣ አሳልፈኝ። ወዴት? ምን ልትሆኝ ነው የምትገቢው? ሰውዬ አቶ ጋሻው ናቸው የላኩኝ። እንደዚህማ አይሆንም፣ በፍጹም አይሆንም። ይሄ ሆን ብለሽ አንቺ ራስሽ አስበሽና አቅደሽ ያደረግሽው ነገር ነው። ስማ፣ አስታውሽኝ አትበለኝ። እኔ የመጣሁት ከባለቤቴ ጋር ልኖር ነው። ጭራሽ እንደው በፈጠረሽ
በፈጠረሽ ይዤሻለሁ። የምትፈልጊውን ያህል ገንዘብ ልስጥሽና አንቺም ባለቤትሽም ከዚህ ራቁልኝ። በፈጠረሽ ትሰማኛለህ? አሁን እያንዳደርከኝ ነው። አሳልፈኝ። አላሳልፍም ካልከኝ ግን ባለቤትን ጠርቻት ነግሬያት ሄዳለሁ። ትዝታ እባላለሁ። ኢየሩስ ስለተዋወቅን በጣም ደስ ብሎኛል። ባለቤትሽን በር ላይ አግኝቼዋለሁ። እኔም በጣም ደስ ብሎኛል። አባዬ እኮ ባልና ሚስቱ ስራም ያግዛችኋል፣ ስለ ትዳርም ጥሩ ነገር ያስተምራችኋል ሲሉ በጣም ነበር ደስ ያለኝ። ኧረ አታስቢ፣ በፍቅር ነው የምናስተምራችሁ። ባለቤቴም ሲመጣ ደግሞ በጣም ትወጂዋለሽ። ደግሞ ቤታችሁ በጣም የሚያምረው። አዎ የአባዬ ስጦታ ነው። በጣም ጥሩ አባት ነው ያሉሽ። እንግዲህ አሁን ቶሎ ተጋብቶ ልጆች ወለድ ማድረግ ነው። በቅርብ ቀን አይቀርም። ምን ነው? አይ አለባበስሽ፣ የፊት ጥራት፣ ጣቶች ደስ ይላሉ። አመሰግናለሁ። ሁሉም ሰው እኮ አምሮና ተውቦ መታየት በጣም የሚፈልገው። እኔም ደግሞ ማማርና መልበስ በጣም የምወደው። እኔ ከኔ በላይ ማንም ሰው አምሮ ሲታይ ደስ አይለኝም። ጀው የኔ ጭንቀትና መከራ አንዱ ማለቂያው መቼ ይሆን? ብላ ብላ ጭራሽ ቤቴ ድረስ ትምጣ። ምን ቤቴ ድረስ ትላለህ? አልጌ ድረስ አትልም? ረስቻታለሁ፣ ተገላግያታለሁ ብዬ አዲስ ህይወት ከጀመርኩ በኋላ ከ2 አመት በኋላ እንዴት መጣች? ከየት መጣች? ቆይ አንተ ምን አጨናነቀ? በራስ ከተማመንክ ያለፈው አልፏል። እንደማታውቃት ሆነ መኖር እኮ ነው። ምን ማለት ነው? እስቲ አስበው፣ የድሮ ፍቅረኛና የአሁን ፍቅረኛ አንድ ላይ አጠገብ ላጠገብ ቁጭ ብለው ሲበሉ ሲጠጡ ስታይ አስበው እስኪ። ስሜቱ ይገባኛል፣ ግን ነገሮችን ደግሞ ሰከነ ባለ መንገድ ማየት ነው። ቆይ ከትስታ ጋር በምንድን ነው የተለያያችሁት? የተለያየ ነውማ በራሷ ጥፋት ነው። ድንገት ብድግ ብላ ክፍለ ሀገር ሄደች። እዚህ ነኝ እዛ ነኝ ሳትል 2 አመት ሞላት። ብፈልግ ባስፈልግ ስልክ እንኳን ብደውልላት ስልኳ የለም፣ አይሰራም። ቆይ አልፈለካትም ነው? አፈላለኳት። አንድ ወታደር ተከትላ ነው ሄደችው አሉ። በለው እንደውም አሁን ፍራ። ለባሏ የድሮ ፍቅረኛ ነበር ብላ ከነገረችው ደፍቶ ይገላግልሃል። ፍቅረኛሞች መሆናችንንማ ሁለቱም ሳያውቁ አይቀሩም። ማወቃቸውማ ግድ ነው፣ ያውቃሉ። እቺም አንድ ቤት እየተኖረ መዘጋጋት አይቻል። ያወቁ ቀን ግን ምን ልል ነው? ቆይ ለምን እንደዚህ አታደርግም? ኢየሩስ እንድጠላችሁ ስለነሱ መጥፎ ነገር እየነገርክ ከነሱ ተሽላችሁ መገኘት ነው። ከዛም በኋላ ከቤት እንዲወጡ ማድረግ በቃ። አዎ እስቲ በዚህ መንገድ መሞከር ነው። ልክ ነህ። ሁለቱን ካጣለዋቸው እሷም ታስወጣቸዋለች። ይሄ እንደውም አሪፍ ዘዴ ነው። ታረግ መጣ። አቶ ጋሻው ልኮኝ ነው። አንተ እንዳትሆን ብቻ የትዝታ ባለቤት። አሁን እኔ ምን ነው ደነገጥሽ እንዴ? እንደዚህማ ሊሆን አይችልም። እንደማንተዋወቅ ነገር ሆንሽ። ግን እንዴት ነው እናንተ አንድ ቤት መኖር የምንችለው? ችግር የለውም። አንድ ቤት ውስጥ እንኳን ባይሆን አንድ ግቢ ውስጥ መኖር እንችላለን። እየሰማኸኝ ነው? አሁን በመጣበት እግር ተመልሰህ ሂድ። አታስቢው። አባትሽ ደውሎ ተመለስ ካላለኝ ድረስ የትም አልመለስም። ደግሞ ባለቤቴን ትቼት ልሄድ ነው። አሁን ልግባ። ወዴት? ወደ ቤት። አሁን በጠፋ በስንት አመቱ ይመጣል? አንቺ ለምን አትረጋጊም? የመጣው ከሚስቱ ጋር አይደል?
አይ ቢሆንም የሆነ ፍላጎትማ ይኖረዋል። ባለትዳሩ ነው ምን ፍላጎት ሊኖረው ይችላል? እርግጠኛ ነኝ አንቺ ፊት ካልሰጠሽው ምንም አያደርግም። ፊት አትስጪው። ብቻ እንዴት እንደምንዛለቅ ካሁኑ በጣም ጨንቆኛል። ለምን እንደዚህ አታደርጊም? ለተገኔ ስለነሱ መጥፎ ነገር እየነገርሽ እሱ እንዲጠላቸው ማድረግ፣ ከዛ እናንተ ከነሱ ተሽላችሁ በመገኘት አባትሽ መጥተው ከቤት እንዳስወጣቸው ማድረግ። እንደዛ ይሻላል አይሻልም? እሺ እስኪ ሞክራለሁ። አንተ ደግሞ ማነህ? እንዳልክ እባላለሁ። የትዝታ ባለቤት ነኝ። ግን አንተ ማን ልበል? ምን ነው ሌባ መሰልኩ? መታወቂያ ላሳየህ እንዴ? አንተም ማን ልበል? እኔ ግን ምንም ደስ አላሉኝም። ቅፍፍ እያሉኝ ነው። እኔስ ብትይ የእኛን ሁኔታ፣ የእኛን ስራ፣ የእኛን ድርጊት ለመከታተል የተላኩ ነው የሚመስሉኝ እኮ። ምንድን ናቸው አሁን እነዚህ? ቆይ ከነሱ ልምድ አገኘን አላገኘን ምንድን ነው ጥቅሙ? ልምድ? አንቺ በጣም ነው እኮ ግራ የሚገባው። እኔ እኮ የአባትሽ ሀሳብ ብቻ ነው ግራ የሚገባኝ። አሁን እኛ ለራሳችን በእኛው አንበቃም እንዴ? ለራሳችን እኛ አንበቃለን ብለን እንንገራቸው እንዴ? ውይ አንተ ደግሞ የአባቴን ጸባይ እያወቅከው። ታዲያ እንዴት ይደረግ? የሁለት ዓለም ስሞች የማይግባቡ ሰዎች እዚህና እዛ ያሉ ሰዎች አንድ ቤት መኖር ይችላሉ? አይቻልም እኮ አይቻልም። እኛም ተጨንቀን እኮ ነው። ምንም በላቸው እሺ። አሁን ለአባትሽ በቃ አሁን ተጨናንቀን ምንም እናገኘው ነገር የለም። እስኪ እየቆየን እንመካከርበታለን። ወይ አንጨናነቅ። የደድላው ሙቅ ያኝካላል። ምን አለብሽ አንቺ? አባትሽ ናቸው። ከኔ ብትለያይ አባትሽ ጋር ትጠጊያለሽ፣ እኔ እየተጠጋለሁ። ምን አለብሽ አንቺ? በዚህ ሁኔታ ነው መፍትሄ የሚፈልገው? እስር ቤት በይው እኮ አንድ ነገር ተደረገ ህግ፣ አንድ ነገር ተደረገ ደንቡ አይፈቅድም። ይሄ ተደረገ። ታዲያ ይሄ ከቅሊንጦ በምን ተለየ? የጭንቅ ቀን ነው። ደበረሽ እንዴ? ኧረ አልደበረኝም። ምንድን ነው እንደዚህ በዚህ ጠዋት አጣድፋችሁ የፈለጋችሁ? መኝታው አልተመቻችሁም? ኧረ ተመችቶናል። ያው እንግዲህ እኛ እዚህ የመጣ ነው ያለንን የተራር ልምድ ለማካፈልና አንዳንድ የተለያዩ ነገሮችን ለማሳየት ነው። ፍቅራችሁ የተሻለ እንዲሆን እኛ የምናሳያችሁ ነገር በደንብ ማድረግ አለባችሁ። ቆይ ምንድን ነው የምታሳዩ? ብዙ ነገሮችን ማርቤት ገብቶ ወይም ደግሞ ኪችን ገብቶ ምግብ ማብሰልንም ጭምር ማለት ነው። ብዙ ነገሮችን ብለህ አንድ ነው የተናገርከው። አሁን እኛ ምግብ ማብሰል ያቅተናል? እንደው ጭራሽ ምንም ማናቅ ነው የሚመስላችሁ? እኛ የታዘዝነውን ነው የምናደርገው። ቅሬታ ካላችሁ ግን አቶ ጋሻው ጋር ሄዳችሁ ቅሬታችሁ ማቅረብ ትችላላችሁ። አቶ ጋሻው ጋር ቅሬታ ሰምኮ ነው። አየሽ አይደል? አየሽ አባትሽን ሴራ አየሽው አይደል? ቆይ አባቴ ምን አደረገ? ምን አደረገ ትለኛለች እንዴ? አንቺ አይገባሽም እንዴ? ትንሽ አታስቢም? ህፃን ልጅ ጨቅላለች እንዴ? በጡጦ ካልጋትኩሽ አይገባሽም እንዴ? እነዚህ ሰዎች እኛን ለመከታተል የተላኩ ናቸው። የምንወጣበትን የምንገባበትን የምናደርገውን ድርጊት እየተከታተሉ ለአባትሽ ይናገራሉ። አባትሽ ደግሞ ሰርጉን አይፈልጉትም፣ ይተውታል። በቃ ይሄ ነው እየተሰራ ያለው። አይገባሽም? ለምን የሚሉንን አንሰማም? አርጉ የሚሉን ደግሞ እናድርግ። እሺ ድሮም እኮ ለአባትሽ እንደምትወግኝ ያውቃሉ። ዝም ብዬ ነው የምንጨረጨረው። እሺ የተመቸሽን አርጊ። ወጤን ይልኝ። እስቲ ጫውን ቅመሰው። በእንጀራ ነው? አንድ እንጀራ። ኧረ አይደለም፣ በእጅ ላይ አድርገህ ነው። ምን እያደረጋችሁ ነው? አስደነገጥሽን እኮ። ጫውን እየቀመስኩለት ነው። እጅ አልሻል እንዴ? በእጅሽ አትቀምሽም? እያሳየችኝ እኮ ነው። እሷን ደግፈህ እኔ መናገር ጀመርክ? ጥሩ። ወጥ እየጠጡ መኖር
አስተጣጣብሽ እኮ ነው። በዛ ላይ ደግሞ እኮ ልብስ የሚታሸው እንደዚህ አይደለም። ስመሻታሽ ነው። አንተ ምን እያደረክ ነው? ምን እንደምሰራው? ልብስ እንዴት እንደሚታጠብ እያሳየኋት ነው። እና እጇን እንደምን ቀርገ ይዘህ ነው ልብስ እንዴት እንደሚታጠብ ታሳያት? ቆይ ምን ችግር አለው ቢያሳየኝ? ጭራሽ ምን ችግር አለው? ጭራሽ አፍሽ ሞልተሽ ምን ችግር አለው? ጥሩ ነዋ። ዘለቅናታ። ቆይ ለምን አብላ ብላ አንተ ምን አለብህ? ያለሁበትን የማውቀው እኔ ነኝ። ደግሞ ምን ሆነ ነው? እጇን በእጁ ይዞ በጣቱ እያሻሻት ልብስ እያጠብን ነው ይለኛል። ደግሞ ይሄ ምን አይነት አስተጣጠብ ነው? ምን አውቄ። ከሷም ብሶ ደግሞ እያሳየኝ ነው ትለኛለች እኮ። እያሳየው ቢሆንስ? ደግሞ እኮ ብታዩ ፈርጠምጠም ያለ ወታደር ነገር ነው። እኔ ከወታደር ጋር መጣላት አልፈልግም ብዬ ነው እንጂ እዛው ነበር ምደፋው። ለሀገር ያገለገለን ሰው መጉዳት ጥሩ አይደል። ጭራሽ ከአማቹ የፖለቲካ ወሬ መውረስ ጀመርክ። ዛሬ ደግሞ ምን ሆንሽ? ምን የማልሆነው ነገር አለ? ጭራሽ እጁ ላይ ወጥ ሲቀምሱ አላገኘኋቸውም መሰለሽ? በራሷ አጃቀምስም እንዴ? እኔ ምን አውቃለሁ? ምንድነው እላቸዋለሁ። እያሳየሁት እኮ ነው አለች። እና እሱ ምን አለ? እያሳየች ነው እኮ አለ። አናቷን ብላት ያለኝ ደስታ። የሰው ደግሞ በኋላ ጎርተሽ ቀሪ ዘመንሽ እስር ቤት እንዳይሆን የአባቴ ቃል ይዞኝ ነው እንጂ አናቷን ነበር የሚያፈርስላት። ወንድ ልጅ የሚያጋጥመውና የሚያሳስቱ አይጠፋም። ለማንኛውም በአይነ ቁራኛ ተከታታያቸው። እባክሽ እስኪ ተይ። ምንድን ነው የምትሰራው? ይሄ እኮ ጡንቻ ማፈርጠሚያ ጂምናዚየም አይደለም። ይሄ ግቢ እዚህ የመጣኸው ትዳር ምን እንደሆነ ልምድ ለመለዋወጥ ነው አይደል? አልገባም ማለት ነው። ማለት ስፖርት ለጤናችን አሪፍ ነው። በዛ ላይ ደግሞ ስፖርት ብሰራ ምንድን ነው ችግሩ? እንዴት ችግር የለውም? ችግር አለው እንጂ ችግር የለውም ትለኛለህ እንዴ? የዚህ ሰፈር ብርድ አጥንት አይደለም ብረት ሰርስሮ ይገባል። ምን እያልከኝ ነው? አንተን ደግሞ ብርድ መታ ማለት እኮ እዳው ለኛም ነው። ይሄንን አስብ። እሺ ብልኮ ጋቢ ፎጣ ምናምን ነገር ወስደ ደረብ አድርግ። ዝም ብሎ ጡንቻ ማፈርጠም ብዙም ጥቅም የለውም። ስጋ ቢወፍር መቁረጫው ቢላ ነው። እሺ ስጋ ቢወፍር መቁረጫው ቢላ ነው። ይህንን ደግሞ ወቅ ለጤንነት ብቻ ነው። አንቺ እዚህ ተመስጠሽ ታኛለሽ፣ ፍቅረኛሽ ተበሳጭቶ ይሄዳል። አልተመሰጥኩብህም እንዳታስበው። አንቺ ባታስቢውም ባልሽ ባንቺ የተማመነ አይመስለኝም። እንደዚህ ለብሼ ሳይኝ ብርድ ይመታል፣ ብርድ ልብስ ልበስ ብሎ ነው ደንፍቶ የገባው። ወዴት ገባ? ወደ ውስጥ ነው የገባው። አንቺ ግን እስካሁን ታፈቅረኛለሽ አይደል? አንተ ሰውዬ፣ እኔ ፍቅረኛ አለኝ። አንተ ደግሞ ባለትዳር መሆንን አትርሳ። ቢሆንም ለአንቺ ያለኝ ስሜት ግን ትልቅ።
ከጠጣ ወይን እኮ ነው ከጠጣ እኮ ወይን ቀያለ እንኪ አይን አልፈልግም፣ አልጠጣም። ወይን እኮ ፍቅር ማጣፈጫ፣ ፍቅር ማስታወሻ ነው። ያዥ። ቅርብኝ፣ አልፈልግ። ያዥ ተይ፣ ግድ የለሽም። ቺስ። ለጨዋታ ነው። እንትን ነው ጣሉ እኔ ጣሉ። እሺ ቢያንስ ከሱ ልጀምር መጀመሪያው። እሺ አንቺ ነኝ ልጀምርልሽ። መጨረሻውን ሰጠሽ። ምን አለ እንኳን በደንብ ብትጠቀልያት። አይኑ ዘክሊር ምን ልዘዝሽ? የፈለግሽው ደስ ያለሽን እዘዝ። አሰቃይብኝ እስቲ። ኩሽና አስገቢያት እስቲ። ኩሽና እግዚአብሔር ከሰል አቀጣጥልሽ አምጪ። የፈለግሽው እንዳልክን ሳሚ። እንዴ እንደዚህማ አላደርግም። ትእዛዝ ትእዛዝ ነው ሳሚ። አይ እንደዚህ አላደርግም ሳሚው። በቃ ሌላ ጊዜ ስማዋለሁኝ እኮ አልኩ። ትእዛዝ ነው ሳሚው። ዳይ እንቀጥልሽ። ሌላ ከሷ ነው ጀምረው። እሺ እኔ በቃኝ። አይ በቃኝ። እውነት ተጫወትኩ። ምግብ አይደለም ጨዋታ ነው እኮ ብዙ ተጫወትኩ። በቃኝ። የመጨረሻ አይኑ ዘክሊር አገኘሁት። ያዝኩ። ምን በቃ ትዝታን አስጨፍራት፣ አስደንሳት። አቁንዲ እኔ እኮ አልችልም እኮ ዳንስ። ምን ችግር አለው? እኔ አስለምድሃለሁ። እኔ አስለምድሃለሁ። ወይ እኔ መልመድ አልፈልግም። እኔ ዳንስ አልችልም እኮ። ሌላ በቃ ትእዛዝ ነው። ትእዛዝ አይቀየርም። ዳንስ ቢቀርብኝስ? ተነስ። ሁኔታችሁ ጥሩ እየሄደ አይደለም። የድሮ ፍቅረኛ መሆኗን ልትነግራት ይገባል።
ወደ ሆነ ነገር ከመግባታችሁ በፊት ግን መፍትሄ ማበጀት አለባችሁ። ይኸውልሽ እኔ ፍቅር ዛሬ የቀጠርኩሽ አንድ ነገር ልነግርሽ ነው። እኔም የምነግርህ ነገር አለኝ። ንገሪኝ። ምንድን ነው? አንተ መጀመሪያ ንገረኝና። ይኸውልሽ ትዝታ የድሮ ፍቅረኛ የነበረች። እኔም እንዳልክ የድሮ ፍቅረኛ የነበረ። ቆይ ግን እስከ ዛሬ እንዴት አልነገርከኝም? እንዴት እስከ ዛሬ አልነገርሽኝ? ይሄን ነገር ሆን ብለሽ ከአባትሽ ጋር ተነጋግረሽ ያደረግሽው ነገር ነው አይደል? አንተ ማውቀህ ነው አይደል ትዝታ የድሮ ፍቅረኛ እንደነበረች ያልነገርከኝ? ምን ሆነሻል? ችግር አለ እንዴ? ያልሆነ ህግ አውጥተህ ከመወድ ፍቅረኛ ያጋጣልኸኝ አይደል? ምን መሰለሽ የኔ ልጅ፣ እኔ ምንም አልፈልግም። ብቻ ያመጣልኝ ባልና ሚስት ከቤት እንድታስወጣልኝ ብቻ ነው የምፈልገው። በቃ አዎ፣ እሱም ብቻ ነው የምፈልገው። ቆይ እርሶ ሰውዬ ምንድን ነው ችግሮት? ምንድን ነው ከኔ የሚፈልጉት? ለምንድን ነው አሁን እዚህ ድረስ የመጡት? ምን ፈልገው ነው? ቆይ ተረጋጋት። አልረጋጋም። ምንም ቢሉኝ አልሰማሁትም። የእርሶ ፍላጎት እኔና የሮስን ለማለያየት ነው አይደለ? እኔና እሷ መቼም አንለያይም። መቼም ሞት ካለየም በቀር አንለያይም። በቃ አይድከሙ፣ አይሳካሎትም። አይድከሙ በቃ። ቆይ እስቲ ቁጭ በል። አንተም ብያለሁ እዚህ ድረስ የመጣሁትኝ። ተረጋጋ። ምንድን ነው የፈለጉት? እሺ ምን በሰላም ነው? አባዬ ቡና ላፍላለህ? አይ ተይ አልፈልግም። ምን መሰለሽ ልጄ፣ ሞዳት ባለቤቴ ጥላኝ ከሄደች ጀምሮ ዳግመኛ ስለ ትዳር ላለማሰብ ምዬ ተገዝቼ ትቼ ነበር። አዎ እናትሽ አንቺን ካረገዘች ጊዜ ጀምሮ ለካ የቀድሞ ፍቅረኛዋን ይገናኙ ነበርና በየቀኑ እየተገናኙ ፍቅራቸው ጭራሽ አገርሽቶባቸው አንቺ እንደተወለድሽ ጥላኝ ሄደች። አንቺም ደግሞ ይሄው ወደ ትዳር እያዘገምሽ በመሆኑ ለፍቅረኛሽ ታማኝ መሆንሽን ለትዳርሽ ታማኝ መሆንሽን ለማረጋገጥ ልክ ወርቅ በሳት እንደሚፈተነው አዲስ ሕግ አውጥቼ ልፈትናችሁ ሞከርኩ። የመጀመሪያው ጊዜ እንግዲህ አንቺም ሆንሽ እሱ በቅምጥልና በምቾት ያደጋችሁ በመሆናችሁ ተጋግዞ ተስማምቶ መስራት አቅቷችሁ ሁሌ ወደ ጠብ፣ ወደ ግጭት አመራችሁ። ዳሩ ግን በጓደኞቻችሁ ጥረትና ብርታት እንደገና ተጋግዛችሁ ተስማምታችሁ መኖር በመጀመሪያችሁ የመጀመሪያውን ፈተና አለፋችሁ። ለሁለተኛው ፈተና ደግሞ ያንቺንም ሆነ የእሱን ፍቅረኛ እንደ ባልና ሚስት አስመስዬ ቤት አገባኋችሁ። እናንተ ቤት እንዲኖሩ አደረግኩ። እኔም እኮ ልቤ ላይ ያለ
አንቺ ግን እስካሁን ታፈቅረኛለሽ አይደል? አንተ ሰውዬ እኔ ፍቅረኛ አለኝ፣ አንተ ደግሞ ባለትዳር መሆንን አትርሳ። ቢሆንም ለአንቺ ያለኝ ስሜት ግን ትልቅ። ግን ሩቅ ሆኜ ሲከታተል አንቺም ሆንሽ እሱ ከቀድሞ ፍቅረኛችሁ ጋር መገናኘት ማሰብ ቀርቶ ቤቱን ጥላችሁ ሁሉ ለመውጣት ሞከራችሁ። ያ ደግሞ ለትዳራችሁ ምን ያህል ታማኝ እንደሆናችሁ በማወቄ ሁለተኛውን ፈተና አለፋችሁ። ያው ከዚህ በኋላ እኔ ራሴ ለትዳር ብቁ እንደሆናችሁ አምኛለሁ። ምን ዋጋ አለው አባዬ? አሁን እኮ ትቶኝ ሄዷል። ትቶሽ ሄደ? አንተ አትገባም እንዴ? በር ላይ ምን ይገትርሃል? በጣም እወድሃለሁ። እኔም እወድሻለሁ። ይቅርታ አድርጊልኝ። በሉ ከነገ ጀምሮ ደግሞ በአዲስ ህግ ትመራላችሁ። እንዴ ሌላ ህግ?